እድል እጅግ በጣም በሚያሳዝንና በሚገርም ሁኔታ ከቤት ተባረረች። አባባ ደግሞ መንገድ ላይ ሮማንን ጠበቀና የመጨረሻ በቀልና ማስጠንቀቂያ ሰጣት። ስሚ አንቺ ወራዳ ሮማን፣ እድል ምን አይነት ሴት እንዳሳደጋትና ከምን አይነት ሴት ጋር እንደኖረች አላወቅሽም። እናቷን ለማገዝ ብላ ነው ወደዚህ ቤት የመጣችው። ከምታስቢውና ከምትዩ በላይ እጅግ በጣም መልካምና ልዩ ሴት ናት። ላንቺ ግን ይሄ የሚገባሽ አትመስልም። ከምትዩ በላይ እጅግ በጣም አስመሳይና ቅሌታም ሴት ነሽ እያለ አባባ ሮማንን ለአንዴና ለመጨረሻ ጊዜ ማስጠንቀቂያ ሰጣት። ቢኒ ደግሞ ከዚህ ከቤት ለምንድን ነው የማትወጪው? ቆይ ስራሽና አላማሽ ምንድን ነው? እኔ እኮ ግርም የሚለኝ ሰው ለእንግድነት አንዴ ይመጣል፣ ከዛ በኋላ ምን አባሽ ትሰሪያለሽ ብሎ የመጨረሻ ዛቻና ማስፈራሪያ ሰጣት። እድል እናቴ ከምንም በላይ ወዳታለች። እናቴ ከምንም በላይ ለሷ ትልቅ ቦታና ክብር አላት። አንቺ ግን እያንዳንዱ ያደረግሽውን ውርደትና ቅሌት ከምታስቢውና ከምትዩ በላይ ስቃይሽን ነው የማበዛው። ይሄ የማይገባሽ ከሆነ ደግሞ በእንደት አይነት ነገር እንደማስረዳሽ የማሳይሽ ይሆናል ብሎ አባባ ትልቅ ውሳኔ ወሰነባት። እድልም በጣም ደስ አላትና አይሽ ሮማን፣ እኔ ወደ ወይዘሮ ገነት ቤት የመጣሁት ለስራ እንጂ ከአንቺ ጋር የምከራከርበት አቅምና ስሌት የለኝም። ከምታስቢው በላይ ወራዳና ቅሌታ መሆንሽን ተረጂ። እድሜ ልክሽን ከምታስቢው በላይ ሌላ መንገድ ላይ እንደምትገቢ አስቢ። እኔ እኮ እድል ነኝ። እምበላው ምጠጣው አጥቼ አይደለም። እናቴን የተሻለ ኑሮና የተሻለ ህይወት ለማድረግ ፈልጌ ነበር። አንቺ ግን ከሚባለው በላይ በጣም ታሳዝኛለሽ ብላ ቀወጠችው። የእድል እናት ወይዘሮ ገነት ሁሉንም ነገር ስትሰማ ራሷን መቆጣጠር አቅቷት በጣም አበደች። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ አድርጉ። አባባ ከሚባለው በላይ ራሱን መቆጣጠር አቅቶት ትዕግስቱን ጨርሷል። ስሚ አንቺ ማትረቢ ቅሌታም፣ እኔ እኮ ምንም ቢሆን እድሌን ማንም እንደዚህ እንዲያደርግብኝ አልፈልግም። ከኔ ምህረቴ ጋራ ነው በጸባይና በጥሩነት ያደገችው። የዚህ የቤት ኃላፊ ወይዘሮ ገነት እስከሆነች ድረስ አንቺ ዳግም ልጄ ላይ እንዲህ አይነት ነገር እንዳታረጊ ብሎ አስጠነቀቀ። ቢኒ ለአንዴና ለመጨረሻ ጊዜ ከዚህ ከቤት ኮተትሽን ይዘሽ ውጪ። ይዘሽ የማትወጪ ከሆነ እድሜ ዘላለምሽን የማትችውና የማታስቢው ትልቅ ውርደት ውስጥ እየገባሽ መሆኑን እይ ብሎ አለ። እማዬ ራስሽ እንድታስከብር ይፈልጋለሁ። ምንም ቢሆን እህትሽ ናት። ለማየት አንዴ ከመጣች ከዛ ወዲያ ያለው ምንም ልትሰራ አትችልም። ስለዚህ ከዚህ ከቤት ውልቅ ብላ እንድትሄድ ይፈልጋለሁ ብሎ ተናገረ። ወይዘሮ ገነት የምትሆነው ግራ ገባትና ካሁን በኋላ እዚህ ቤት ላይሽ አልፈልግም። ስሚ ሮማን፣ አንቺ እህቴ ነሽ። በእኔ በማገኘትና በእኔ ለውጥ የምትቀኝ ከሆነ ግን መቼም ቢሆን ሊያልፍልሽ አይችልም። ስለዚህ ከዚህ በላይ ልታገስሽ የምችልበት አንድም ነጥብ የለኝም ብላ ተናገረች። ወይ ጉድ! በጣም የሚያሳዝንና የሚገርም ነገር ነው ቤተሰብ። ወይዘሮ ሮማን ከሚባለው በላይ አደገኛና ከባድ ሴት ናት። ምንም ቢፈጠር ምንም እያንዳንዱ ለሆነው ነገር ዋጋና መስዋዕትነት መክፈል ሲያቅታት፣ እንዲሁም ደግሞ ሀብትና ንብረቱን ለቢኒ እንዲሆን ስለምትፈልግ በአጭር ጊዜ ውስጥ ከዛ ቤት ማስወጣት ትፈልጋለች። እድል ደግሞ በጣም በሚገርም ሁኔታ ወይዘሮ ሮማንን ስትከታተላት ቢኒ የእሷ ልጅ እንደሆነ በስልክ ስታወራ ሰማች። መጨረሻ ላይ ወይኔ ጉዴ፣ እንደው እችን መልካምና ጥሩ ሴት
ምንም አታውቅም ብላችሁ እየተጫወታችሁባት ነው አይደል? በጣም ታሳፍራላችሁ። እውነታውን አሁን እዘረግፈዋለሁ። በተደጋጋሚ እየተፈታተንሽ ነው፣ የምሬ ነው ምልሽ እያለች በጣም ነው የቀወጠችው ማለት ነው። እንግዲህ እድል በጣም በጣም አምርራለች። መጨረሻ ላይ እንግዲህ ለሮማን የመጨረሻ ማስጠንቀቂያ ነው የሰጠቻት። ሲቀጥል ደግሞ ቆይ አንቺ ሰራተኛ ይሄን ያክል ከራስ በላይ ከፍ ከፍ ማድረጉ ምን አስፈለገ? እህቴ እኔ አንቺ እህቴ ነሽ። ምንም ብንደራረግ ዙረን እንገናኛለን። እየሆነ ያለው ነገር ልክ አይደለም። ምንም ቢፈጠር ምንም እድልን ልናስወጣት ይገባል። እንደዚህ ሜላትንስ ይሄን ያክል ከፍ ዝቅ የምታደርጋት ማን አባቷ ስለሆነች ነው? እኔ እኮ ከምታስቢው በላይ ልጆቼ ናቸው። ለእኔም ለአንቺም ልጆች ናቸው። በዚህ ልክ ከሰራተኛ ጋር ከአንድ ተራ ገረድ ጋር ማወዳደር ለምን አስፈለገ? እያለች ቀወጠችው ማለት ነው። እድልም ወደ ምኝታ ክፍሏ ገባይና ስሚ፣ እኔ ከምታስቢኝና ከምትይ በላይ አደገኛ ሴት እንዲሆንኩ አታውቂም መሰል። ሲቀጥል ደግሞ ካሁን በኋላ ምንም የምታገስበትና የምምራችሁ አንድም ነገርም የለኝም። ከዚህ ከቤት ውልቅ እላለሁ። እናንተ ጋር በፍጹም በሰላም መኖር አልችልም። ግን እያንዳንዱ የየማንነትሽን ባህሪና ማንነት ሳልገለብጠው አልሄድም ብላ ተናገረች ማለት ነው። እድል እንግዲህ ሜላትና ሮማን ከሚያሳዝነውና ከሚበልጠው በላይ ስለት ቢላ ይዘው ሊወጓት ሲሉ መቶ ቢኒ አድኗታል። ቢኒያም አንተ ላደረክልኝ ነገር በጣም አመሰግናለሁ። ከሚባለው በላይ ብዙ ነገር አድርገህልኛል። እያሰቃየች የነበረችኝን አክስትህን አትርፈኸኝ ዛሬ ህይወትን ዘርተህልኛል። ስለዚህ ካሁን በኋላ ግን የምታገስበት አንድም አቅም የለኝም። በቃ እኔ መሮኛል እያለች ቀወጠችው። እሱም ደግሞ ተረጋጊ እድል፣ አንደኛ እማዬ ትምህርትሽን ተማሪ በማለቷ ልትከፊ አይገባሽም። በትምህርትሽ መማር እኮ ከምንም በላይ ጥቅም የምታገኘው አንቺ ነሽ። እድል ይህንን በማድረግሽ በጣም አዝኛለሁ። ስለ ሌላው ነገር ደግሞ እያንዳንዱ ጊዜ ይፈተዋል። ከምታስቢው በላይ እማዬ ላንቺ ያለሽ አመለካከት ተረድታ ነው፣ እንድትማሪ ስለፈለገች ነው። እማዬ ደግሞ ይኸውልሽ እኛም በህፃንነታችን ገና ባራስነታችን አምጥታ ከሚባለው በላይ ደስተኛ አድርጋ አኖራናለች። ቢኒ በፈጠረህ አንድ ነገር ልንገርህ አለችው። ምንድን ነው እስኪ አላት። እንግዲያውስ ወደድክም ጠላህም በቃ ቤተሰቦችን እንፈልጋቸው፣ ምናልባት ቤተሰቦችን ልታገኝ ትችላለህ አለችው። በፍጹም ይሄን ነገር እንዳታስቢ፣ ወልዳ የጣለችኝን እናቴን አገኛታለሁ ብዬ ፍለጋም አልቀጥል። በዛ ላይ ደግሞ ምንም ልታደርግልኝ አትችልም። በጣም በጣም ነው እኮ ከምልሽ በላይ የምጠላት። ተው እንደዛ አይባልም። ምናልባት እናትህ የጣለችህ አንተን ጥሩ ነገር ወይ ሀብትና ንብረት አግኝተህ እንድትኖር ስላሰበች ሊሆን ይችላል። ይሄ ደግሞ ከሚባለው በላይ ትልቅና አደገኛ መታደል ነው ብላ አለችው። እና ለእኔ ስትል አሁን ወደድክም ጠላህም ሄደን ቤተሰቦችን መፈለግ አለብን አለችው። እሱም ደግሞ እሺ በቃ አንቺ ትምህርትሽን ለመማር እሺ ታልሽኝ፣ እኔም ደግሞ ቤተሰቦችን ለመፈለግ እሺ ብዬሻለሁ እድል። ስለዚህ ይህን ነገር በፍጹም ማሳለፍ የለብሽም። በየትኛውም የህይወት መንገድ ቢሆን እኛ ትልቅ ነገር ይዘን መሄድ አለብን። ያ ካልሆነ ከምታስቢው በላይ ችግሮች ይፍታታሉ ብሎ ተናገረ ማለት ነው። እንግዲህ እጅጉን በጣም በሚገርምና በሚደንቅ ሁኔታ ትልቅና አደገኛ ነገርን እየተፈጠረና እየተሰራ ይገኛል። በመጨረሻ ባልጠበቀችውና ባላሰበችው መንገድ እድል ቢኒን የመሰለ አፍቃሪ አገኝታ በቅናት እያበደች ያለችው ሜላት ደግሞ ሆን ብላ ከእድል ጋር ከባድ ጦርነትና ከባድ ችግር ውስጥ ገባች።
እድልም በፍጹም ልትመለስላት አልቻለችም። በመጨረሻ ስሚ ሜላት፣ አንቺ የማደጎ ልጅ ነሽ። እኔ ደግሞ አስሬ ሰራተኛ እያልሽ ልቤን አታድሚው። ከምትዩና ከምትዩ በላይ ሰራተኝነት ትልቅ መታደል ነው። ይህንን ነገር ሁለተኛ ስትደግሚ እንዳልሰማሽ ብላለቻት። ተናዳ ስለነበረ ሜላትም እየቀወጠች እያለቃቀሰች እያስመሰለች ሄደች። በጣም ደንግጣ ስለነበር ወይዘሮ ገነትም የኔ ልጅ አንቺ ከማንም በላይ ልጄ ነሽ። ምንም ቢፈጠር ምንም እንዲህ እንድትይኝ አልፈልግም። ብዙ ነገር አይችብሻለሁ። ብዙ ተስፋዎችን ብዙ ችግሮችንም አልፈናል። አሁን ላይ ከምትዩና ከምታስቢው በላይ በእንዲህ አይነት መንገድ እንድቀጥይም አልፈቅድም። ስለዚህ እባክሽ እየሆነ ላለው ነገር ጥንቃቄ አድርጊ ብላለቻት። እሺ ለተፈጠረው ነገርም በሙሉ አመሰግናለሁ። ምንም ቢሆን ምንም አንቺ ከምትዩ በላይ እናቴ ነሽ። ያልሽኝም በሙሉ አደርጋለሁኝ ብላለች። ወይዘሮ ሮማን ተባራ ስለነበር ተመልሳ ወደዚህ ቤት ስትመጣ ቆይ ምን አባሽ ልትሰሪ መጣሽ ብላ ስትላት እኔ ነኝ በጣም ስለከፋኝና የማደጎ ልጅ ብላ ሰራተኛ ስትሰርበኝ አክስቴ እንድትወስደ ጠርቻት ነው አለች። ስሚ ሮማን፣ በልጅና በቤተሰብ መካከል አትግቢ። ይህን ነገር ደግሞ በተደጋጋሚ ነገርኩሽ። እባክሽ ሰላሜን ስጭኝ። ከዚህ በኋላ እንድትረብሽኝም ሆነ በእኔና በሷ መካከል መግባት የለብሽም። ችግሮቻችንን ተነጋግረን እንፈተዋለን። ወዴት ነው የምትይዥው? ብላ እጇን ያዝ አድርጋ ተቆጣቻት። ስሜን የልሽ እኔ ምንም ቢሆን እናትሽ ነኝ። እንዴት ይሄን ነገር ታደርጊያለሽ? ከኔ ሁሉም ነገር በለጠብሽ? የማደጎ ልጅ ብትልሽ እኔ እንደ ማደጎ ልጅ አድርጌ አሳድጌሻለሁ። ይሄን ነገር እንዳትደግሚው፣ ሁለተኛ እንዳትይ ብላ አስፈራርታና ተቆጥታ አረጋጋቻት ማለት ነው። መጨረሻ ላይ ወይዘሮ ሮማን እዚህ ቤት ከኔ ጋር መኖር የምትፈልጊ ከሆነ አሁን ቀጥ ለጥ ብለሽ እድልን ይቅርታ ባያት። እድል ምንም ያጠፋችው ነገር የለም። አንቺ ነሽ ሁሉንም ነገር መስቀልቅሉን ያወጣሽው። ከዚህ በኋላ ልጄ እንደዚህ ከፍቷትና አልቅሳ ማየት አልፈልግም። እኔ ከምትዩና ከምታስቢው በላይ እድል እዚህ ቤት ከሰራተኛ በላይ አድርጌ ባኖራት በጣም ደስ ይለኛል። ምክንያቱም የሞተችውን ልጄን ብሌንን ነው የምትመስለኝ። ስለዚህ ካጠገቤ ልርቃት አልፈልግም ብላ አለች። እድል ከቤት መባረሯ አባባ መንገድ ላይ ሮማንን ተበቀላት። ቢኒ በንዴት መቃጠሉ ከባድ መዘዝ ይዞ መጥቷል ማለት ነው። እንግዲህ ሮማን መዋረጃዋ ቅሌቷ ደርሷል። ቢኒ ልጅሽ ነው ብላ ስትላት በቁሟ ነው የተርገፈገፈችው። እንዲሁም ደግሞ ሮማን እያንዳንዱ ክፋቷን እድል አውቃባታለች። ይህንንም ስታጋለጥ ምን ይወጣት ይሆን? ወይዘሮ ገነትና እድል እናትና ልጅ እግሯን እያጠበቻት እየተንከባከበቻት ትገኛለች። እድልም እስካለው ድረስ እንከባከብሻለሁ ማሚዬ፣ አንቺ በጣም ጥሩና መልካም ሴት ነሽ ብላለቻት። እሷም በጣም ደስ አላት። በፍጹም አንቺን ማጣት አልፈልግም ብላ ተናገረች። ውድ የተከበራችሁ የተወደዳችሁ የሌላ መሐመድ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልልኝ። እኔ ወዶች